ይሁዳውን ሷራውንም መጁሳውንም እንከበራለን። ግን የዋሃብያን እምነት ይዞ ያለ ሶላት ተከተላችሁ የምትሰግዱ ሰዎች ሶላታችሁ ባጢል መሆኑን በትክክል እንዲታውቁት ነው የምንፈልገው። በክልልም በፌደራል ደረጃ ያተሰጠ ሌላ ዋሃብያ ያረጀውን የምትበላ በክ የበላ መሆኑንም እንዲታውቅ ነው የምናስተላልፈው። ከእነሱ ጋር ኒካህ ዋሃብያ ሚስቱና ከሆነ ወይ ባልሆነ ከሆነ ኒካህም እንደሌለ በእርግጠኛ እንዲታውቅ ነው የምንፈልገው። ሻሃደተይን አድርገው ይግቡ። በሻሃደተይን ማስተፍሩ አይደለም። ስለዚህ አሰላሙ አለይኩም በሏቸው ወንድሞቻችን ናቸው የሚለው ለራሱ የለ ችግር ያለበት ስለሆነ እኛ አይደለንም ያለው። እስካሁን አራቱም አይማዎች ሙጀሲማ ካፊር ነው ያሉት። ረሱል ያሷሹ ቁርአን ያሷሹ ናቸው። ሻሃደተይን ስጧቸው ወደ ኢስላም ይምጡ እንቀበላለን። ከዛ ውጭ ግን ወንድሞቻችን አለመሆናቸውን ልናውቀው ግድ ይሆናል። ወሰላሙ አለይኩም ወራህመቱላህ። አህመድ ኢብኑ አብዱል ሐሊም ኢብኑ ተይሚያ በመባል የሚታወቀው እንዲሁም ተማሪው ኢብኑ ቀይም አልጀውዚያ ሙሐመድ ኢብኑ አብዱል ወሃብ የዚህ አፈንጋጭ ቡድን ዋነኛ መሪዎች ናቸው። ሙስሊሞች በፍጹም አይደሉም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ ወሰለም። ማን ነው ተክፊሩ? ወሃቢያን ተከትሎ መስገድ አይቻልም፣ ያረዱት ስጋ አይበላም፣ ኒካህ የላቸውም የሚለው ሰው ወይስ ሰሞኑን ኢኽዋንና አህባሽ በሰለፊያ ዳዕዋ ላይ የጋራ ዘመቻ እንደከፈቱ እያየን እየተመለከትን እያስተዋልን እንገኛለን። በቀዳሚነት እያራገቡት ያለው ነጥብ ሰለፊዮች ተክፊርዮች ናቸው የሚል ውንጀላ ሲሆን ሙስሊሞችም በጅምላ ከኢስላም በማስወጣት ላይ የተሰማራው ማን እንደሆነ በተከታታይ በማስረጃ አቀርባለሁ። በዚህኛው ክፍል ያቀረብኩት የአህባሹን ዑመር ኢማምን ንግግር ሲሆን በቅድሚያ አንድ ነጥብ ላስቀምጥ። አላሁ ስብሓንሁ ወተዓላ ከፍጡራን በላይ ነው የሚለው እምነት በቁርአንም በሐዲስም የተረጋገጠ የሰለፎች ኢጅማዕ ያለበት ግልጽና ንጹህ ጽድት ያለ የሆነ ጉዳይ ነው። በዚህ ላይ ተደጋጋሚ መረጃዎችን ያቀረብኩ ቢሆንም ለቅምሻ አንድ ሁለት መጠቆም እፈልጋለሁ። አንደኛ ታላቁ ዓሊም ዓብደላህ ብን ሙባረክ በ181 ዓመተ ሂጅራ ያሉ ታላቅ ዓሊም ሲሆኑ እሳቸው እንደዚህ ይላሉ። ፈኢነ አህለል ኢትባት ሚን አህሊ ሱነቲ ዩጅሚዑና ወአነ አላህ ዐላ ዐርሺሂ ባኢኑ ሚን ኸልቂሂ ይላሉ። የአላህን ስብሓንሁ ወተዓላ መገለጫዎች የሚያጸድቁ የሱና ሰዎች አላሁ ስብሓንሁ ወተዓላ ከፍጡራን ተለይቶ ከአርሹ በላይ እንደሆነ ኢጅማ አድርገዋል ብለው ይናገራሉ። አልኢባና የሚባለው ኪታብና እብን በጣ ቁጥር 694 ገጽ ላይ። ሁለተኛው አቡ ዙርዓ አራዚ በ264 ዓመተ ሂጅራ ያለው ታላቅ ዓሊም እና ሐቲም አራዚ በ277 ዓመተ ሂጅራ ላይ ያሉ ታላላቅ ዑለማዎች ሲናገሩ የአህሉ ሱናን ዓቂዳ ሲተነትኑ እነዚህ ዑለማዎች እንዲህ ብለዋል። أدركنا العلماء في جميع الأمصار حجازيا وعراقيا وشاميا ويمنيا فكان من مذهبهم وأن الله عز وجل على عرشه بائن من خلقه كما وصف نفسه في كتابه وعلى لسان رسوله صلى الله عليه وسلم بلا كيف. بهلم هاجرات بهجاز بعراق بشام بيمن يالو علموችን አግኝተናል። ከመዝሃባቸው ውስጥ አላሁ ስብሓንሁ ወተዓላ ራሱን በቁርአኑ እንዲሁም በመልእክተኛው ሰለላሁ ዐለይሂ ወሰለም አንደበት እንደገለጸው ያለ እንደት ከፍጡሩ ተለይቶ ከዓርሹ በላይ እንደሆነ ማመን የሁሉም ዑለሞች አቋም እንደሆነ አረጋግጠናል ይላሉ። ላለካዒ ቁጥር 321 ገጽ ላይ። ሶስተኛ ታላቁ ኢማም ኢብኑ ቁተይባ رحمه الله تعالى ب276 ዓመተ ሂጅራ ያሉ ታላቅ ዓሊም ናቸው። እንደዚህ ይላሉ እሳቸው والأمم كلها عربيها وعجميها تقول إن الله تعالى في السماء ما تركت على فطرها ولم تنقل عن ذلك بالتعليم. ህዝቦች በሙሉ ዓረቡም ሆነ ሌላው
ህዝብ አላሁ ሱብሓነሁ ወተዓላ በሰማይ ነው ይላሉ። በተፈጥሯቸው ላይ እስከተተው ድረስ አቋማቸው ይሄ ነው። ከዚህ ላይ በስብከት ወይም በደዕዋ እስካልተቀየሩ ድረስ አቋማቸው አላሁ ሱብሓነሁ ወተዓላ በሰማይ ላይ ነው የሚል ነው ይላሉ። ተዕዊሉል ሙኽተሊፊል ሐዲስ 395 ገጽ ላይ በዚህ ላይ ያሉ የሰለፎችን ንግግር ብንጠቅስ እጅግ በጣም ብዙ ናቸው። ከላይ ያያዝኩት የዑመር ኢማም የተባለው አሕባሽ ንግግር ምን ይላል ከተባለ አላህን ሱብሓነሁ ወተዓላ ከፍጡራን በላይ ከዓርሹ በላይ ነው የሚሉ ሙስሊሞችን በሙሉ ከኢስላም ያስወጣል። ሙስሊሞች አይደሉም ይላል። እነሱን ተከትሎ ሶላት መስገድ አይቻልም ይላል። ያረዱት ስጋ ይበላም፣ ኒካህ የላቸውም ይላል። ታዲያ ማን ነው ተክፊሩ? ይሄ የሱ ብቻ ሳይሆን የጠቅላላ የአሕባሽ ቡድን አቋም። ዛሬ ላይ ያሉ ሙስሊሞችም በሙሉ ከተራው ህዝብ አልፈው እስከ ዑለማ ከእስልምና ያስወጣሉ። ለሐጅና ለዑምራ ወደ ሳዑዲ ሲሄዱ ኢማሞቹ ሙስሊሞች አይደሉም በሚል አብረው አይሰግዱም። እንደ ዑመር ኢማም ሃይማኖት አላሁ ሱብሓነሁ ወተዓላ ከዓርሹ በላይ ነው በማለት ከሰሃቦች ጀምሮ ያሉ የጥንት ሰለፎች በሙሉ ሙስሊሞች አይደሉም ማለት ነው። እንግዲህ ተመልከቱ፣ ቆም ብላችሁ አስተውሉ። ከዚህ በላይ ተክፊርነት ኑሮ አይናቸውን በጨው አጥበው ሌሎችን በተክፊር እየከሰሱ በሽርክ እየጨፈሩ ሌሎችን ከእስላም ሲያስወጡ ማየት ስላቅ ነው። የኛ ጥያቄ አሁንም ከዚህ ነገራችን አንፃር ተክፊሩ ማን? በደንብ ሸር እያደረጋችሁ ህዝባችንን ከሹብሃው እንጠብቅ። ባረከላሁ ፊኩም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።